ሰው እንዴት ከመጀመሪያው እስከ መጨረሻው ሲጠላና ሲተች ይኖራል? ይህ ሰውዬ መከራ፣ ትችት፣ በቃ ሰው ሲጠሉት ምናምን ነገር ሁሌም የኖረበት ነገር ነው። እናቱ ናት መጀመሪያ የጠላችሁ። ልታስወርደው ሞከረች፣ ግን አልተሳካላት። የልብ በሽተኛ ሆነ። ከዛም አለፈ መጣ። ትልቅ በሚባለው ዩናይትድ ቤት ውስጥም ገባ። አባቱን በሞት አጣ። እዛ ክለብ ውስጥ ትልቅ የሚባለው ተጫዋች ቫን ኒስተልሮይ በአባቱ ሞት ተሳለቀበት። ክርስቲያኖ ማለቀሰ። በማንቸስተር ቤት ውስጥ ትልቅ ተጫዋች ሆነ። የሚገርም ዓመት። ማንም የእግር ኳስ ተጫዋች በአንድ ዓመት ውስጥ ያንን ነገር ሊያደርግ የማይችለውን ነገር እሱ አርጎት አሳያቸው። ወደ ማድሪድም ሄደ። የማድሪድ ከፍተኛ ጎል ማስቆጣሪ ነው። በማድሪድ ትላልቅ ነገሮችን አሳክቷል። ግን በመጨረሻም ሲወጣ ክብር ያለው አሸናፊ አይደለም የተሸኘው ክርስቲያኖ። አንድ ጨዋታ ተጫውቶ እንደ ተራ ተጫዋች ነው የወጣው ክርስቲያኖ። ቤንዜማ ክብር ተሰጥቶት አልቀሶ ምናምን ተሰናብቶ ሄደ። ራሞስ ምናምን ብዙ ተጫዋቾች ሌጀንዶቻቸው። ክርስቲያኖ በዛው ነው ጁቬንቱስ ሄደ። እንደሄደም 4 ጨዋታ ጎሎችን ማስቆጠር አልቻለም ተብሎ ክርስቲያኖ ሲተች በጣም ትዝ ይለኛል። ጎል ማስቆጠር ጀመረ። እዛም ታምራትን ሰራ። ግን የፈለጉት ቻምፒየንስ ሊግ ነበር። በአንድ ተጫዋች አንድ ነገር ማግኘታቸው የቡድን ሰራ። ከዛም ወጣ። ሲቲ ፈለገ፣ ግን ለዩናይትድ ክብር ሲል ዩናይትድ መጣ። ዩናይትድ ግን ለዛ ክብር አልሰጠውም። ለክብሩ ሲል መጥቶ ክብር አልሰጠውም። ችግር ሆነባቸው። በፕሪሚየር ሊጉ 3ኛ ጎል አስቆጣሪ ሆነ። ዩናይትድ ቤት ውስጥ እስካሁን ድረስ እንደዚህ ተፎካካሪ ጎል አስቆጣሪ የለም። እሱንም አባረሩ። ወደ ሳውዲ ሊግም ሄደ። በጣም ብዙ ሰው የተሳለቁበት። ከዛ በጣም ብዙ የአውሮፓ ምርጥ የሆኑ ተጫዋቾች ገና እነ ዱራን ምናምን ዓመታቸው ሆኑት ወደ ሳውዲ ሊግ በሱ ምክንያት እንገኙ። እዛ ኮከብ አስቆጣሪ ሆነ፣ ግን ክለቡ ዋንጫ ይበል በሱ የሚተቸው። ሀገሩ ከሱ በፊት ምንም አይነት ፋይናል ተጫውታ አታውቅም። ከሱ በኋላ ሞር የዓለም ዋንጫ ኳሊፋይድ ሆናለች፣ ግን ለሀገሩ ይተቻል። ክርስቲያኖ የሀገሩ ታሪክ አካል አይደለም። እሱ ነው። ፖርቹጋል የእሷ ታሪክ ናት። የክርስቲያኖ ታሪክ ናት ፖርቹጋል። ማንም ማያውቃትም ነበር ይችላል። አሳወቀ። እስካሁን ድረስ 40 ዓመቱ ላይ የይዞይ ጎሎችን ያስቆጥራል። ጎል አያምርም ተብሎ ይተቻል። ሀገሩ ግን በሱ ጎል አማካኝነት ወደ ፋይናል ታልፋለች። ሀገሩ ግን ከመሸነፍ ደና አቻ ትሆናለች በሱ ጎል። ክርስቲያን ይተቻል። አሁን ከ40 ዓመቱ እስከ 0 ገና ሰው ሳይሆን ይዞይ እንዴት ነው ሰዎች ሊጠሉትና ሊተቹት እንደዚህ ሊሆን ይችላል? የተለየ ነገር ካልሆነ በስተቀር ጊዜ እንዴት አለፍ አንተዬ እስቲ ልጠይቅ